አልጀመርኩም። ይህ ጭብጨባ እንኳን አደረሳችሁ ለምለው መልእክት ለመጥና አይደለም እንደገና እንጨምራለን። አሁንም ያንሳል የሁሉ ሰው እጅ እያጨበጨበ ስላይደለም በደንብ አድርጎ እስከሚያጨበጭብ ድረስ ይቀጥላል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። አጠገብ ያለው ሰው እንዲህ ፊት ለፊቱን እያየ ደስ የሚል ቀን አይደለም ወይ በልለት። ቆይ እግዚአብሔር አያስገርምም ወይ በልለት። አያስደንቅም ወይ? ጌታ ካንተ ጋር ነው በልለት። ክብር ለኢየሱስ ይሁን። ሃሌሉያ። ለዚህ ቤተክርስቲያን ዛሬ ሁለት ቅድም ሳውራ ነበር። ሶስተኛ መልካም ዜና መጥቷል። ጌታ ኢየሱስ ይባረክ። አሜን። ወደ ሶስተኛው ምንድነው ካላችሁ ነግራለሁ። ከዛ በፊት በጭብጨባችሁ ጌታን አክብሩ። ዋው! ክብር ለኢየሱስ ይሁን። እንግዲህ እንደምታወቀው ቤተክርስቲያናችን ከተተከለች 10ኛ ዓመት ክብረ በዓል እያከበረች ትገኛለች። ለዚህ መጎስ ያበቃን እግዚአብሔርን በመጀመሪያ በጭብጨባችሁና በእልልታችሁ አመስግኑ። እንዲሁ ደግሞ በመቀጠል ሁለተኛ ደስ የሚያሰኝ መልካም ዜና ሆኖ ያለው ደግሞ ምንድነው ካላችሁ 16ኛ ዙር የጥምቀት ስነ ስርዓት እግዚአብሔር ረድቶ አካሂደነዋል። አራት ሙሉ ለዳነው በደንብ አድርጋችሁ ለኢየሱስ ጨምሩና እንዲሁም ደግሞ በጣም ዛሬ የተወደደ የቤተ ክርስቲያናችን አገልጋይ በጣም ቅን የእግዚአብሔር ሰው ሪስፔክተር በመካከላችን ይገኛሉ። ተስፋዬ እንኳን ለዚህ ቀን አበቃ በሉለት። በእውነት እንኳን ለዚህ ቀን አበቃ በሉለት። ዋው! በጣም የተወደደ የእግዚአብሔር ሰው በጣም የተወደደ ቅን የሆነ የእግዚአብሔር ሰው እግዚአብሔር አምላክ ይባርክ። በእውነት ደስ አይልም? ጌታ ረድቶት አዲስ አበባ ዩኒቨርሲቲ ትላንትና ማታ ነው የተመረቀ። በዛም መጥቶ በእውነቴን ነው የምላችሁ ስለሱ ትንሽ ባወራ ከዚህ ትምህርት ቤት ለመሄድ ቀደም ብሎ ቤተክርስቲያን መጥቶ ወንበር አጽድቶ ቤተክርስቲያን አጥቦ ዝና የማይል ክብሬ ተነካ የማይል ቅንና በትክክል እንደ ሕፃን ልጅ በእውነቴን ነው የምላችሁ አስቡ። አሁን በዚህ ጊዜ አንድ እንኳን አሁን ትንሽ ከሊስትሮ ተራ ተነስተው ከፍ ያሉ ልጆች እንኳን ለማዘዝ ሲያስቸግሩ አገራችን በተሰጠው ሞያ እያገለገለ በራሱ ቢሮ ተከብሮ የሚቀመጠው ሰውዬ እዚህ ቦታ ሲመጣ እውነቴን ነው የምላችሁ ዝቅ ብሎ እኔ እዚህ ቤተክርስቲያን እንደሱ ቀድሜ አላውቅም። እኔ እኮ የኔ መሪ ሆኜ እንደሱ ቀደም ብዬ እዚህ ቤተክርስቲያን መጥቼ አላውቅም። አጋጣሚ አንድ ወቅት እንኳን ከኢትዮጵያ ወደ ውጭ በወጣው ጊዜ አጋጣሚ እዚህ ቤተክርስቲያን አንዳንድ ነገር በተፈጠሩ ነገሮች ላይ ብዙ ዋጋ ከፍለው ትንሽ በአንዳንድ ነገር የተበላሹ ነገሮችን ሁሉ እኔ እንዳለው በእግዚአብሔር ሴት ጎን ላይ ቆሞ በእውነት ከአገልጋዮች ጋር ቆሞ ሲዋጋልን ሲከራከርልን ብዙ ነገር ላይ አይዞ ቅርብ ዓመት ነው የመጣው። ነገር ግን ከቆዩ ሰዎች የበለጠ አይዞ ታልፋለህ እግዚአብሔር ካንተ ጋር አለ በማለት ባጠገበ ያገለገለ ዛሬም ደግሞ እንደ አባት እግዚአብሔር ረድቶኛልና ከሕዝቤ ጋር አመሰግናለሁ ብሎ ወደዚህ ስፍራ መጥቷል። እግዚአብሔርን በእውነት ስለሱ አጨብጭቡ። በጣም እውነት ጌታ ኢየሱስ ይባረክ። በእውነት ለባለቤቱ እንኳን ደስ አለሽ በሏት። እንኳን ደስ አለሽ በሏት። በጣም ውድ የሆነች በጣም ትሁት የሆነች ልክ እንደሱ መልካም የሆነች እግዚአብሔር ሴት ስላንቺ እግዚአብሔርን አመሰግናለሁ። ስለ ተስቢሽ እግዚአብሔር አምላክ አመሰግናለሁ። እግዚአብሔር ይባረክ። እንደዚህ እግዚአብሔር በእውነት የምትናፍቁትን ነገር አድርሶ ያስጨብጣችሁ። በእውነት ብዙ ሰዎች ለመመረቅ አይዞይ የመጀመሪያ አይደለም የሁለተኛ ዙር ጥምቀት ምርቃት ስነ ስርዓት ነው ያካሄደው። ፈርስት ዲግሪ እግዚአብሔር ረድቶን ጨርሶ ነው የመጣው። በእውነት ደግማችሁ ለጌታ ክብር ስጡለት። ያው እኔ በተፈጥሮ የሚማረው ሰው ወዳለሁና ያው ምንም ማድረግ አልችልም። ያው በጣም የሚማረው ሰው በትምህርት ላይ የሚተጋ ሰው ወዳለሁ። ለራሴ መማር ነው የምወጣው በቃ እና በጣም የሰለጠነ አእምሮ እግዚአብሔር ምድራችን ለእግዚአብሔር ያምጣ። አሜን። ለቤተ ክርስቲያን የሰለጠነ አእምሮ ያስፈልጋል። ለጎረቤት የሰለጠነ አእምሮ ያስፈልጋል። ለአገሬ ለኢትዮጵያ የሰለጠነ አእምሮ ያስፈልጋል። ስለዚህ
እግዚአብሔር ስለሱ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ይረዳናል። እንግዲህ መጨረሻ ላይ ቤተክርስቲያን ያዘጋጀችው ስጦታም ስላለ መጨረሻ ላይ የስጦታ ፕሮግራምም እናካሄደዋለን። ጌታ ይረዳናል። አሁን ግን በቀጥታ በጣም የተወደደ በጣም የተከበረ በጣም አከብሮ በጣም እግዚአብሔር በኃይል የቀባው ታላቅ የእግዚአብሔር ሰው ዘማሪን አክን በጭብጨባ ወደ መድረክ ታመጣላችሁ። እንዲሁ እሱ የመጣ ደግሞ በመካከላችን ፓስተር በጣም እንወደው ፓስተር ታኬ በጣም ወዳለው ስለሱ እግዚአብሔርን በጭብጨባቸው አመስግኑ። ዋው! በጣም የተወደደ ሰው ነው። እንዲሁም ደግሞ በጣም የተወደደ ዘማሪ ደብ በመካከላችን አለ በጭብጨባ መልኩ። እንዲሁም ደግሞ የተወደደ ነቢይ ኤርምያስ ከአዳማ በጭብጨባ ዋው! ክብር ለኢየሱስ። እንዲሁም የተወደደ በጣም ማሸራ በጣም ወደው ቃዴ በመካከላችን አለ። ስለሱ እግዚአብሔር ይመስገን። ዘማሪ ስሜ በመካከላችን አለ። በጣም ለየት ያለ ክብር ለኢየሱስ ይሁን። ወንድማችን ቢቆ በጣም የተወደደ ታላቅ የእግዚአብሔር ሰው በጣም ዓለም በኃይል እግዚአብሔር እየጠበቀ ያለው ሰው አለ። የቤተ ክርስቲያናችን አገልጋዮችን ጭምር የዘመሩ ዘማሪዎችን በጭብጨባችሁ በእውነት ተንኪው ልንስሉ ይገባል። እንዲሁም ደግሞ ጥሬን አክብራችሁ የመጣችሁ ተጋባዥ የሆናችሁ አገልጋዮችን በመካከላችሁ አላችሁና በጣም ለዓለም ሁሉ በኃይል ተቀብታችሁ የምትሄዱ እኔ ሳልሆን የእኔ 7 እጥፍ የምትነሱ ዛሬ በምድራችን ላይ ከተቀቡ በ7 እጥፍ እግዚአብሔር በኃይል ለክሶ የሚያነሳችሁ ሰዎች እዚህ ውስጥ ያላችሁ ለእናንተ ስለሚመጣው ክብር ኢየሱስን በጭብጨባ ወዳችኋለሁ። ከዚህ በላይ ያለው እንግዲህ ሰባኪ ስለሆንኩ ለንግግር እንግዲህ ምላሳችን እንግዲህ እየተሞረደ ስለሆነ ንግግራችን የማይቋረጥ ስለሆነ ብዙ ማውራት ካወራን ቀን ሙሉ ብናወራም አያልቅልንም። ምላሳችን የተሞረደ ስለሆነ ክብር ለኢየሱስ ይሁን። በደንብ አድርጋችሁ ለራሳችሁ አጨብጭቡ። ሃሌሉያ! ኢየሱስ ጌታ ነው። ምን ነው ኢየሱስ ጌታ ነው ያልኩት? ክብር ለጌታ ለኢየሱስ ይሁን። አሜን። ወደዚህ ስፍራ መጥቼ ከእናንተ ጋር እንዳመልክ ጌታን እድል የሰጠ የእድሎች ሁሉ ባለቤት የሆነው ጌታ ስሙ ብሩክ ይሁን። አሜን። የእድል ባለቤት የሚሆን ሁሉ ጊዜ ጌታ ኢየሱስ ብቻ ነው። ኢየሱስ ጌታ ነው። አሜን። ከዛም በተጨማሪ በጣም ወዳቸው ፕሮፌት ተስብሽ ውዱ ባለቤቱ አለች። በጣም ነው ወዳቸው። ለኔ ያው ቤቴ ነው ማለት ሁሉ ጊዜ ኢየሱስ ደውሎ መጣው ነው ማለት ነው። እንዲህ ያላቀምና ለመምጣት ደግሞ የሚጋብዝ መንፈስ አለ እዚህ ቤት። አሜን። መንፈስ አለ። ኢየሱስ ጌታ ነው። ሁላችሁም ወዳችኋለሁ። ኢየሱስ ጌታ ነው። አሜን። ክብር ለጌታ ለኢየሱስ ይሁን። አሜን። መጽሐፍ ሲናገር እንደዚህ ብሎ ይናገራል። መዝሙረ ዳዊት ምዕራፍ 126 ቁጥር 1 ላይ እንዲህ የሚል ቃል አለ። ኢየሱስ ጌታ ነው። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ይላል እጅግ ደስተኞች ሆነን ይላል። ኢየሱስ ጌታ ነው። በዚህ ማለዳ ደስተኛ የሆነ ሰው አለ? ምርኮ እንደተመለሰለት የሚሰማው ሃሌሉያ። በዚህ ቤተክርስቲያን ምርኮ እየተመለሰ እንደሆነ ይሰማል። ኢየሱስ ጌታ ነው። በዚህ ቤተክርስቲያን እውነት ምርኮ እየተመለሰ እንደሆነ ይሰማል። ኢየሱስ ጌታ ነው። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። አንተ ትልቅ ነህ በሉት። እግዚአብሔርን አክብሩት። ይሄን ጌታ ከፍ በሉት። እግዚአብሔርን ከፍ አድርጉ። እጆቻችን ከፍ አድርገና መልኳል ሃሌሉያ ሃሌሉያ ኤላባና ማላባኒ ሲዳጋና ማላባ